እኔ እኮ ከሰዎች ጋር መግባባት ይከብደኛል፣ በጣም ነው ምፈራው እምንል ሰዎች ዛሬ ስለ ኮሚኒኬሽን ስኪል እንዴት ይዳብራል፣ እንቅፋቶቹ ምንድናቸው፣ ምን ያካትታል፣ አይነቶቹስ፣ ጥቅሞቹስ የሚለውን በዝርዝር እንመለከታለንና እስከ ፍጻሜው እንድትከታተሉ በአክብሮት ጋብዛለሁ። ትውውቅ ካለ መግባባት ካለ ደግሞ አለመግባባት አለ። የምንናገረው ነገር ሰዎች ምን ያህል በተሳሳተ መልኩ እንደሚተረጉሙት ብናቅ በዓለም ላይ የሚናገር ይጠፋ ነበር ይለናል ጆን ወልፍጋንግ የተባለ ሰው። ቆንጆ ተግባቦት ወይም ኮሚኒኬሽን የምንለው ምን አይነት ነው? ከግንኙነት ውጪ መኖር አለመቻላችንን ማመን፣ ግንኙነት ከስነ ምግባር ጋር ቀጥታ ግንኙነት እንዳለው መረዳት፣ ሰዎች ሁሉ የራሳቸው የትርጉም ማዕከል አላቸው የሚረዱበት የሚለውንም ማወቅ፣ ወዳጅነትንም ጠብቆ እንደሚያቆይ ኮሚኒኬሽን መረዳት፣ ከዛ ውጪ ኮሚኒኬሽን የማደግ፣ የመለወጥ፣ የመሻሻል እና የመሳሰሉ ክህሎቶች እንዳካተተ ማወቅ ይኖርብናል። እንግዲህ ኮሚኒኬሽን ስንል ወይም ግንኙነት ተግባቦት ስንል በቃል በጽሁፍ ቃል አልባ ወይም በምልክት ሊሆን ይችላል። የግንኙነት ሂደት መልእክት አስተላላፊ አለ፣ መልእክቱ ወይም ይዘቱ አለ፣ የመልእክት ተቀባይ አካል ወይ ልናደርስ የፈለግነው ሰው አለ፣ የመተላለፊያ መንገድ ይኖራል። ቴሌቪዥን፣ ሬዲዮ፣ አሁን ሶሻል ሚዲያ፣ የተለያዩ ፕላትፎርሞች ሊኖሩ ይችላል። ከዛ ውጪ ምላሽ ነው። ያንን የላክነውን መልእክት ተቀብሎ ሰውየው የሚሰጠን ምላሽ በትክክል መልእክቱ ተላልፏል ወይም አይደለም የሚለውንም በዛው ምናይበት ነው። በትኩረት ልናየው የሚገባ በኮሚኒኬሽናችን ወይ በተግባቦት ወቅት የመጀመሪያ የአይን ገጽታ ነው። ብዙ ሰው አይኑ እዛዚ የቃበዘ ወይም ደግሞ ውጭ እየተመለከተ ያለ ሰው ለምሳሌ በቃ ቸኩሏል ማለት ነው ሚል አረዳድ ይኖራልና የአይን ግንኙነታችን ላይ ትኩረት መስጠት አለብን። የፊት ገጽታ ሰውየው የሚያሳዝን ነገር እያወራ መሳቅ ወይም ደግሞ የሚያስቅ ነገር እየተናገረ ፊትን ቁጥር ማድረግ፣ እንደዚህ አይነት ነገሮች ላይ መረዳት። የሰውነት እንቅስቃሴም እንዲሁ እግርን በእጅ ጭምድድ አድርጎ መያዝ፣ አስሪ ማንቀሳቀስ፣ የሰውነታችን ላይ የሚታይ እንቅስቃሴ በራሱ ግንኙነቱ ጥሩ እየሄደ ነው ወይስ አይደለም የሚለው ማሳያ አንድ ትኩረት ልንሰጥበት ነገር ነው። የድምጽ ሁኔታችንስ እንዴት ነው? ፍጥን ብለን ወይ በቁጣ ወይ በእርጋታ አይ እሷ ቸኩላለች አይ ይሄ ምንለው አይነትን ያመጣልና ይሄም ትኩረት ያሻዋል። በአምስተኛ ደረጃ ቅርበትና ርቀታችን ነው። ማለት የሆነ ሰው እያወራ እዛ ሆነን ምንሰማ ወይ ምናወራ ከሆነ ያን ያህል ኮሚኒኬሽኑ እንዲቀጥል አያደርግም። በዛው ልክ ደግሞ በቅርብ የምንሆነው ነገር ደግሞ እሱም ያለንን ተግባቦት ትኩረት ምን ያህል እንደሰጠነው ያሳያል። ከዛ ውጪ የአቋቋም ወይም የአቀማመጥ ሁኔታ ነው። አንዳንድ ሰው አስተውላችሁ ከሆነ መነሳት የቀረው አይነት አቀማመጥ ጫፍ ላይ ይቀመጣልና በቃ ከዚህ ሰው ጋር እንዴትም ብለን ረጅም የሆነ ወሬ ልናወራ አንችልም። ወይም ደግሞ ቆሞ ከሆነ 10 የምቁነጠነጥ አይነት ከሆነ ይሄ ሁሉ እንግዲህ በተግባቦት ወቅት አውቀንም ሳናውቅም ትኩረት ልንሰጥባቸው የሚገባ ምናደርጋቸው ነገሮች ናቸው። ኮሚኒኬሽን ላይ እንግዲህ የተለያዩ እንቅፋቶች አሉ። የመጀመሪያው የተግባቦት እንቅፋት የተቀረጽንበት ባህል ነው። ብዙ ኢትዮጵያውያን እንደውም እንታማበት አለ አይደል? ለዚህ ሰው አክባሪነት፣ አንገት መድፋት፣ ሰውን ቀና ብሎ አለማየት ተብለን እናድግና ከባህር ማዶ ሲሻገሩ ብዙዎች ምንድነው ምን ሐሳብ ይዞ ነው አይኔን እያየ ማያወራው ሚል የባህል ግጭት ይደርስባቸዋል። እቺ ለምሳሌ ናት። ብዙ አይነት እንቅፋት፣ አንዱ ጋራ ምስጋና የሆኑ አንዱ ጋራ ስድብ፣ እንደዚህ የሆኑ ብዙ ነገሮች አሉና የተቀረጽንበት ባህል አንዱ የተግባቦት እንቅፋት ነው። ሁለተኛ አመለካከት፣ ለዛ ጉዳይ ያለን አመለካከት በራሱ እንደ እንቅፋት ሊያዝ ይችላል። ከመልእክቱ ይልቅ ደግሞ ቃላት ላይ ማተኮር፣ ይሄም አንድ የተግባቦት እንቅፋት ነው። ከዚህ ጋር ተያይዞ ስሜት፣ ነገሮቻችን ምንገልጽበት ሊሆን ይችላል። የከባቢ ድምጽ በራሱ በጣም ተግባቦት ላይ እንቅፋት የሆነ ነገር ነው። ወፍጮ ቤት አካባቢ ወይ ደግሞ በትልቅ ሞንታርቦ ተደርጎ የተለቀቀ ሙዚቃ ወይም ታክሲ ተራ አካባቢ ምናምን ሆነናውን ያለውን ነገር አስቡት። ይሄ አሁን ምን አልከኝ ምን አልሽኝ ምናምን የተባባል ነው ምናወራው። ወጥ የሆነ ተግባቦት እንዳይኖርን ትልቅ እንቅፋት የሚሆንበት አጋጣሚ ያለ። ከዛ ውጪ ትልቁና መሰረታዊ የተግባቦት እንቅፋት ግል ተኮር መሆን ነው። የኛን ነገር ብቻ መጫን፣ በቃ እኔ እንደዚህ አስረድቻለሁ እንደዚህ መረዳት አለበት ምንል ከሆነ ይሄ ተግባቦታችን ላይ
ተግዳሮት ያመጣል። ስለዚህ ምን እናርግ? የተሻለ መግባባት እንዲኖረን ምን ብናደርግ ጥሩ ነው? የመጀመሪያ ምቹ ሁኔታ መፍጠር ነው። ጭፍንነትን አስወግዶ ለሁለቱም ወይ ለመልእክት አስተላላፊውም ተቀባዩም ምቹ ሁኔታ እንዲኖር አቅም በፈቀደ መልኩ መጣር ነው። ሁለተኛ የሰዎችን አመጣጥና ሁኔታ ለመረዳት ለመገንዘብ መሞከር። እንደዚህ አይነት ባክግራውንድ ሊኖራት ይችላል፣ እንደዚህ እኮ ስለሆነ ነው ብለን ሰዎቹን ለመረዳት መሞከር ነው። በሶስተኛ ደረጃ አጀማመርን ማሳመር ነው። ልክ ኮሚኒኬሽናችንን ስንጀምር ከበጎ መናገር። ኪስ ኪክ ኪስ የሚባል አባባል አለ አይደል? ስንጀምር በበጎ ነገር፣ አንቺ እኮ እንዲህ ጥሩ ነገር አለሽ፣ አንተ እኮ ይሄ ነገር ጥሩ ነው ብሎ ጆሮ እንዲሰጡን ማድረግ። ከዛ በኋላ ምን ፈልገውን አስተያየትም ለመንገር። መጀመሪያ ላይ ገና ከአጀማመራችን አንቺ እኮ ድሮም እንዲህ ችግር አለብሽ ካለን የመሰማት ነገር እዛ ጋር ያበቃልናል። ኮሚኒኬሽኑም እንደጠበቅ ነው አይሆንም። ሌላ እንደ መፍትሄ የተቀመጠው ፍጹምነትን አለመጠበቅ ነው። ማንም ፍጹም ከአምላካችን በስተቀር የለምና በሰው ለሰው ተግባቦት ወቅት ከሆነ ሰው ፍጹምነትን አለመጠበቅ ነው። በአምስተኛ ደረጃ ትኩረት መስጠት ነው። የሚረብሹ ነገሮችን ማራቅ። ቅድም እንቅፋት ብለን ያስቀመጥነው አንድ የከባቢ ድምፅ አይደለ? አቅም በፈቀደ መልኩ ሚያውከን ሀሳባችንን፣ ትኩረታችንን የሚረብሹ ነገሮችን ማራቅ ነው። በስድስተኛ ደረጃ የጋራ ፍላጎት ላይ ማተኮር፣ ስሜታችንን ዋጥ አድርገን የጋራ የሆነ ነገር ለመፍጠር መሞከር ነው። ከዛ ውጭ መሰረታዊ ነገሩ በጥሞና ማድመጥ ነው። ብዙዎቻችን ሳናደምጥ ነው ለመመለስ ለማውራት ምንቸኩለው። በጥሞና ማድመጥም ወሳኝ ነገር ነው። አቋቋም ወይም አቀማመጥን ማሳመርም ከዚህ ጋር ተያይዞ ልናየው ምንችለው ነገር ነው። ለዛ ጉዳይ ትኩረት ሰጥተናል ወይስ አልሰጠንም የሚለው እሱም ወሳኝነት ስላለው ካላስፈላጊ እንቅስቃሴ መቆጠብ። አይንን፣ እጅን፣ እግርን፣ አንገትን ምናምን ስልክ መነካካት፣ እዛዚ መቃበዝ፣ እንደዚህ አይነት ነገሮች አላስፈላጊ የሆኑ እንቅስቃሴዎችን መተው። በአስረኛ ደረጃ የንግግር ፍሰትን የጠበቀ መሆን። አንዳንዱ የሆነች ነገር ለማለት ፈልጎ ይዞራል ዙሪያውን፣ ዋናውን አይናገርም። እንደዚህ ከመሆን ይልቅ ግን ስትር ብለን ያልተዘበራረቀ ፍሰቱን የጠበቀ መልእክት ቅልብጭ ባለች በአጭር መልኩ ለማስተላለፍ መሞከር ነው። የተግባቦት አይነቶች ብዙ ሊሆኑ ይችላሉ። ግላዊ አለ። ለምሳሌ ራሴ ከራሴ ጋር ያለኝ፣ እኔ ከሆነ ሰው ጋር ያለኝ፣ እኔ ከብዙ ሰው ጋር ያለኝ፣ እኔ ከፈጣሪ ጋር ያለኝ ብለን የተግባቦት አይነቶችን እንግዲህ ሰፋ አድርገን ልንመለከት እንችላለን። ተግባቦቱ እንግዲህ የተለያዩ ጥቅሞች አሉት። የመጀመሪያው መልእክት ማስተላለፍ ነው። የፈለግነውን ነገር በአግባቡ ለምንፈልገው ተደራሽ አካል ለማስተላለፍ ተግባቦት ይጠቅመናል። እውቀት ለማጋራትም እንዲሁ ወሳኝ ነው ኮሚኒኬሽን። በሶስተኛ ደረጃ እንግዲህ ትዕዛዝ ለመቀበል ወይም ለመስጠትም የምንጠቀምበት ነው። አራተኛ ላይ መፍትሄ ለመፈለግ የሆኑ ጉዳዮች ቢኖሩ ስለዛ መፍትሄ ለመፈለግ ይጠቅመናል። የመጨረሻ ድካም፣ ወጪ፣ ብክነት ይቀንስልናል። በአግባቡ ተግባቦታችንን ተጠቅመን መልእክቱን ከፈለግንበት በምንፈልገው መንገድ አድርገን እዛ ሰው ጋር ስናደርስ ፊድባክ ስንቀበል ላልተፈለገ እንግልት፣ ድካም ወይም ደግሞ ወጪ የነበረንን መጋለጥ ይቀንስልናል። ስለዚህ ተግባቦታችን እንዴት እናሳድግ? አሁን በተለይ በብዙ ስራ ቦታዎች በዕለት ተዕለት እንቅስቃሴያችን በጣም ወሳኝ ነውና የኮሚኒኬሽን ስኪላችንን እንዲህ ብናረገው፣ እነዚህን እንቅፋቶች ብናነሳለት የተሻለ ደረጃ ልናደርሰው እንችላለን ሚለውን ለዛሬ ተመልክተናል። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩ። ቅንጣት በምስጋና አሁንን መኖር